ከአይን ባንክ ጋር በተገናኘ ቲጂና የአይን ባንክ ይመስለኛል እዛ አካባቢ ያዩሽ ሰዎች ነገሩኝ። ለምንድን ነው የታየሽው? እሺ ከአይን ባንክ ጋር አሁን ድሮ የአይን ባንክ ነበር የሚባለው። አሁን የኢትዮጵያ ደምና ህብረ ህዋስ ባንክ ይባላል። እሺ ከሱ ተቋም ጋር አንድ ስራ ጀምረናል። ይሄ የቮለንተር ስራ ነው። በፈቃዳችን እኔና እነ ሶሊያና የምንሰራው ስራ ነው። ይህ ምንድነው? የአይን ብሌን ልገሳን ለመሰብሰብ ማለት ነው፣ ወይም ደግሞ ቃል ለማስገባት ማለት ነው። ከባንኩ ጋር አብረን ለመስራት ነው ማለት ነው። ቃል ገብቻለሁ ማለት ነው ለመለገስ። ቲጂ እኔ ሳል የአይን ብሌኔ የሌላ ሰው አይን ያበራ ዘንድ ለግሻለሁ። ልክ ተወዳጁ ተዋናይ ታሪኩ ባባ፣ ሌሎች በጣም ትልልቅ የኢትዮጵያ ኪነ ጥበብ ሰዎችና በተለያዩ ሙያ መስክ ላይ ያሉ ሰዎች እንዳደረጉት ማለት ነው። ይሄ ደስ አሁን የምታረጊ መስሎኝ እንዳያገኙኝ ከአይጓራ ስለምትችይ ማንም አያነጋሽም በሚል ባውር ውስጥ ነው እንጂ አሁን የእናታችሁ ዓላማ እኮ ምን መሰላችሁ? ልክ መቼም የሰው ልጅ ይኖርና ይሞት የለ ለሁላችንም እኮ አይቀርም አይደለ? ያኔ ልክ እንደናንተ የሆነ የማየት እክል ላጋጠመው ሰው የአይን ብሌኗ ጥሚልና ያ ሰው ያህል ማለት ነው። የጽድቅ ሥራ ጥሩ ነው መሰለኝ። ያሁን መስሎኝ እኔ እንጂ እየበኋላ ከሆነ ችግር የለውም። ጸድቋል። ጸድቋል።